ህዳር 22 ቀን 1987 ዓመተ ምህረት በዛሬዋ ዕለት ከዛሬ 31 ዓመት በፊት ልክ በዛሬዋ ቀን የሥነ ጽሑፍ መምህር ገጣሚና የተውኔት ጠቢብ አንጋፋው ደራሲ ዳኛቸው ወርቁ በተወለደ በ59 ዓመታቸው ከዚህ ዓለም በሞት የተለዩበት ዕለት ነበር። አወዛጋቢው ደራሲ ዳኛቸው ወርቁ ሕይወትና ሥራዎች። ዳኛቸው ልክ እንደ አባቱ ተራማጅ የሚባል ሰው ነበር። የዳኛቸው አባት አቶ ወርቁ በዛብህ ገና በወጣትነት ዕድሜው በድሬዳዋ በኩል በባቡር ወደ ጅቡቲ ተጉዞ ከዛም ወደ አውሮፓ ተሻግሮ ፈረንሳይ ገብቶ በአንደኛው የዓለም ጦርነት የፈረንሳይ ወታደር ሆኖ የተዋጋ በውጊያውም የቆሰለ ከዚያም በማዕድን ቁፋሮና በሆቴል መስተንግዶ ኑሮውን የገፋ ሰው ነበር። አቶ ወርቁ ከስደት ኑሮ ሲመለስ ትዳር መስርቶ ጎጆ ቀልሶ መኖር ጀመረ። ልጆችም ተወለዱ። ከተወለዱት ልጆች መካከል ደግሞ አንዱ አወዛጋቢው ደራሲ ዳኛቸው ወርቁ ነበር። የዳኛቸው እናት ልጃቸውን የተገላገለችው አገር በጣሊያን ወረራ ምጥ ተይዛ በምትሰቃይበት ዘመን ነበር። የካቲት 16 ቀን 1928 ዓ.ም ከደብረ ሲና ወጣ ብላ በምትገኝ አንዲት ገጠር ውስጥ በፈረንሳይ ሀገር የኖረው የዳኛቸው አባት ለትምህርት የነበረው ቦታና ግንዛቤ ላቅ ያለ ስለነበር ቤተሰቡን ይዞ ወደ ደብረ ሲና አቀና። በዛም ዳኛቸው የመጀመሪያ ደረጃ ትምህርቱን እስከ 6ኛ ክፍል ተከታተለ። 7 እና 8 ክፍልም ደግሞ በቀዳማዊ ኃይለ ሥላሴ ትምህርት ቤት በአዲስ አበባ ተምሮ ሊሴ ገብረ ማርያም ትምህርት ቤት ገባ። ከዛም በማቋረጥ ወደ ደብረ ሲና ተመለሰ። ዳኛቸው በልጅነቱ የአባቱን ባህሪ እያጠና የእናቱን ተረቶች እያዳመጠና እያብሰለሰለ ነበር ያደገው። ብዙም አልቆየም። ትምህርቱን ለመቀጠል ወደ አዲስ አበባ ተመልሶ ኮተቤ መምህራን ኮሌጅ ገባ። ከዛም ሲጨርስ ኮከበ ጽባህ በመምህርነት አስተማረ። 2 ዓመት በኮከበ ጽባህ አስተምሮ ሐረር ዘለቀ። በሐረር መድኃኔዓለም ትምህርት ቤት እያስተማረ ሰቀቀንሽ እሳት የሚል ቲያትር ጽፎ ለመድረክ አበቃ። የአዲስ አበባ ዩኒቨርሲቲ ለመጀመሪያ ጊዜ በአማርኛ ቋንቋና ስነ ጽሑፍ ለማስተማር ሲወስን ዳኛቸው ከሐረር ገስግሶ 6 ኪሎ ደረሰ። ከመጀመሪያዎቹ የቋንቋና ስነ ጽሑፍ ትምህርት ክፍል ተማሪዎች አንዱ ለመሆን በቃ። ለሁለተኛ ዲግሪ ትምህርቱ ደግሞ ወደ ውጭ ሀገር አቀና። ዳኛቸው ከሎያ ስቴት ዩኒቨርሲቲ በስነ ጥበባት ፋይን አርትስ የሁለተኛ ዲግሪውን ያገኘ የመጀመሪያው ኢትዮጵያዊ ሲሆን ይህም ዩኒቨርሲቲ ለዳኛቸው ወርቁ ከዓመታት በኋላ ሆርኒ ፌሎ ኦፍ ዘ ኢንተርናሽናል ራይተርስ ወርክሾፕ አሶሲዬሽን ኦፍ ሎዋ ዩኒቨርሲቲ ክብርን ሸልሞታል። ዳኛቸው የሁለተኛ ዲግሪን ትምህርቱን አጠናቆ ሲመለስ ነበር አነጋጋሪ የሆነውን መጽሐፍ አደፍርስ የተወለደው። አደፍርስ በወቅቱ ከተለመደው የአማርኛ ስነ ጽሑፍ ያፈነገጠ መጽሐፍ ነበር። ታትሞ ገበያ ላይ በ5 ብር ዋጋ ቢቀርብም ሰው አደፍርስን ገዝቶ ሊያነብ አልቻለም። ዳኛቸው አከፋፋዩ ጋር ሄዶ ጠየቀ። እንዴት ነው አንባቢው ዋጋ ተወደደብኝ አለ ሲል አከፋፋዩ መለሰ። አሉ እንግዲያው ካሁን ጀምሮ መጽሐፉ ላይ የዋጋ ማስተካከያ አድርጌያለሁ። ካሁን በኋላ የመጽሐፉ ዋጋ 10 ብር ነው። አከፋፋዩ የሚሰማው ማመን አቃተው። በ5 ብር አልሸጥ ያለው መጽሐፍ ጭራሽ 10 ብር። ዳኛቸው ጥሎ ወጣ። በሌላ ጊዜ ተመለሰና እንደገና ጠየቀ። እረ በጭራሽ እየተሸጠ አይደለም አለ አከፋፋዩ። እንግዲያው የመጽሐፉ ዋጋ 15 ብር ገብቷል አለ ዳኛቸው። 5 ብር አልሸጥ ያለውን መጽሐፍ 15 ብር አስገብቶ ታረፈው። አከፋፋዩ ግን ፈጽሞ 15 ብር አይገባውም ብሎ ተከራከረ። እንደውም የኢትዮጵያ ሕዝብ የኔን መጽሐፍ አንብቦ ለመረዳት 20 ዓመት ይፈጅበታል ብሎ መጽሐፍቱ እንዳለ ለቃቅሞ ቤቱ ወሰዳቸው። አደፍርስን ቤቱ ድረስ ሄደው በ15 ብር የገዙም ሰዎች ግን ነበሩ ይለናል የዛሬ ጽሑፋችን። የዳኛቸው ወርቁ ታሪክ ሰፋ ያለ ነው። በሌላ ክፍል ደግሞ ቀሪ